part support and resistance levels ናቸው basically እያንዳንዳችን አንድን ማርኬት በማየት እያንዳንዳችን የራሳችንን ዲሲዥን ማርኬት የቱ ጋር ይሄደ የቱ ጋር እንደመጣ ማርኬትን ዲሳይድ እንድናደርግ ስለሚረዳን we use technical analysis so it makes it more easier for us to understand for individuals እና build capital build እያደረግን ለመሄድ ስለሚሆነን ማለት ነው The first thing I want you guys to understand is this. Market እንዴት እየሄደ ነው? Market price አክት ያደረገባቸውን ኤሪያዎች ነው የምናየው አይደል? ለምሳሌ let's go and see this, right? Price price action, right? አሁን እዚህ ላይ ከምታዩት ነገሮች አንፃር መጀመሪያ ጀምራለሁ ያልኳችሁ ከሰፖርት ኤንድ ሬዚስታንስ ነው ዛሬ ያልኳችሁበት አንደኛ ሪዝን እንዲገባችሁ ስለፈለኩ ነው ሶ የመጀመሪያው ነገር ፕራይስ አክት ያደረገባቸውንና ለፕራይስ ለኛ ማተር ያደረገባቸውን ኤሪያዎች ነው የምናየው ፕራይስ ለኛ ማተር ያደረገባቸው ኤሪያዎች ማለት ምንድነው ቢግ ሙቭመንቶች ወይም ደግሞ ሪሊ ማርኬት ላይ ምን እንዳረገ ማርኬት እንድናይ ስለሚያስፈልግ ማለት ነው first thing I want you to guys see these areas right የመጀመሪያው ኤሪያዎች እነዚህ ኤሪያዎች ናቸው these areas this is the first area this is the first area ማርኬት ላይ እንዲ በመናይበት ሰዓት አሁን 3 month ላይ ነው ያረኩት እነዚህን ኤሪያዎች ማየት ይችላልላችሁ እነዚህን ኤሪያዎች ማየት ይችላልላችሁ ማርኬት ላይ በስነ ስርዓት ማርኬትን ሙቭ ያደረገባቸው ኤሪያዎች ወይም ደግሞ በስነ ስርዓት ትልቅ ከዛ በኋላ ሙቭ የሆኑባቸው ኤሪያዎችን ለማየት ያህል ማለት ነው ስለዚህ ፕራይስ አክት ያደረገባቸው ኤሪያዎች ሞር በመናይበት ሰዓት እነዚህ ኤሪያዎች በስነ ስርዓት ቫልዩ ሰጥቶታል ማለት ነው ስለዚህ we going to see this areas እነዚህ ማርኬትን በደንብ ፑሽ ያደረገባቸው ማርኬትን ደግሞ በደንብ ወደታች ያደረገባቸው ኤሪያዎች ከእንደዚህ ነው የምንነሳው የመጀመሪያው ነገር ሁላችሁም እንድታውቁ ፈልገው እቺ ኤሪያ ክሮስ ሃርት ትባላለች ክሮስ ሃርት ማለት ማርኬትን አንድን ማርኬት እዚህ ጋር በማየት ከጎን ያሉትን ነገሮች ብዙ ምንድነው ሆሪዞንታል ሴሎችን ሳንስል እንድናይ የምታረገን easy instrument ነች እቺ ነገር በጣም ዋነኛ የምታስፈልገን ለምንድነው የዊክ ፖይንቶችን ለማየትና ዊኮችን ለማየት ስለሚያስፈልገን ዊኮቹን ለምንድነው ማየት የሚያስፈልገን ምክንያቱም ፕራይስ አክሽን የበፊት ነገሮችን ከአንድ ነገር ጋር ዲፔንድ እየሆነ ስለሚመጣ ስለዚህ ከምንጠቀማቸው ኢንስትሩመንቶች ለመጀመሪያ ያለው ክሮስ ሃርት ነው የምንጠቀመው ሶ አንድ ነገር ያላችሁበት ወለል እና ከላይ ጣሪያችሁን በማየት ሰፖርት እና ሬዚስታንስ ብላችሁ መውሰድ ይችላልላችሁ አንድ ነገር ጣሪያችሁን ወደ ላይ ከፍ ብላችሁ ስታዩ ሄዶ ወይም አምፖላችሁ የተንጠለጠለበት ወይም ደግሞ ከታች ደግሞ አልጋችሁ ወይም መቀመጫችሁ የተቀመጠበት ኤሪያ ከላይ ሰፖርት ብለን እንጠራዋለን ሰፖርት ብለን የምንጠራው ነገር ወደ ላይ ማርኬትን የሚለምንድነው ወይም ደግሞ ፕራይስ ላይ ማርኬት ላይ በስነ ስርዓት ማርኬትን ወደ ላይ ፑሽ ያደረገውና ሄዶ ደግሞ ማርኬትን ሄዶ ከዚህ አታልፍም ያሉና ያስቆማቸው ኤሪያዎች ማርኬት ላይ ትልቅ ቫልዩ ስላላቸው ማለት ነው ስለዚህ እነዚህ ማርኬትን በሃይሊ ፑሽ ያደረጉትና በደንብ ስትሮንግ ሆነ ያዙት ኤሪያዎች major support and major resistance ብለን እንጠራቸዋለን ማርኬትን በመናይበት ሰዓት major support ብለን የምንጠራቸው ብዙ አሁን 3 month ላይ አድርጌ ስላሳየዋችሁ don't expect ሁሌ ማርኬትን major እንደዚህ ሆነላችኋል ብላ ታስቡ አንድ ነገር ካልኩሌት አድርጉ ጭንቅላታችሁ ላይ ማርኬት ከ200 ፒፕስ በላይ ማርኬትን ሙቭ ያደረገው ነገር ካለ major support ብለን እንጠራዋለን so let's go deeper right አሁን እየቀነስኩ እየመጣው ነው ወደ monthly መጥቻለሁ now still calculate ማድረጊያው አዲስ ለሆናችሁ እዚህ ላይ እቺ መጠቀማት 1 2 3 4 5 6 7 8 9 ነው መሰለኝ እቺ ሜዠር የምትለዋን ቦታ በመጠቀም ማርኬትን ካልኩሌት ማድረግ ትችላላችሁ እሷን ክሊክ ታደርጋላችሁ ማርኬት ካለበት ወደ ላይ በመንሄድበትና እቺ የምታዩት ቁጥር ካልኩሌት ማድረጊያ ነች ሜጀር ፒፕስ ብለን የምንጠራት ኤሪያ ማለት ነው ፒፕስ ብለን የምንጠራት ኦኬ ሌላው so when we talk about these things አሁን currently ማርኬትን ማየት እንችላለን currently ማርኬት እዚህ ጋር ያሰመርኩባት ሜጀር ያሰመርኩባት ኤሪያ 1981 አካባቢ ነች and this area እዚህ ጋር ደግሞ ይሄን ኤሪያ መውሰድ እንችላለን this area is what we call major support so this is the thing this is the thing I want you guys to understand major support እና major resistance ብለን የምንለው ማርኬት ላይ በደንብ ማርኬትን ሙቭ ያደርጉና ማርኬት ላይ በስነ ስርዓት ቫልዩ ያላቸው ኤሪያዎች ናቸው እነዚህ ኤሪያዎች ደግሞ ምንድነው ለኛ they will give us
ምንድነው ሞር ማርኬት ሙቭመንት ላይ ያሉትን ኤሪያዎች አይደንቲፋይ እንድናደርግና ከዚህ በኋላ ማርኬትን ለፊውቸር ተከትለናቸው የሚመጡ ኤሪያዎች ስለሆኑ በደንብ ሞር ፎከስ ማድረግ ያለበት ነገሮች ናቸው። ሶ አሁን ከ3 month ጀምሬ ዝቅ እያልኩ እየገባሁላችሁ ነው ያለሁት። let's go back and see a weekly time frame. right now let's go to weekly time frame ላይ በምንመጣ ሰዓት ማርኬታችን ወይም ደግሞ ቤታችን ወይ ህንጻ ውስጥ ከነበረን እየዝቅ እያለን አሁን የሆነ ፍሎር ላይ ገብተናል ማለት ነው። ስቲል ምንድነው ስቲል ሰከንድ ፍሎር ላይ ልትሆን ይችላላችሁ or I don't know ከታችም ልትሆን ይችላላችሁ። now we still have እዚህ ጋርም ድጋሚ እንደ ፍሎር የወሰድነው ወይም ደግሞ ሰፖርት ኤሪያችን አለ። at the same time ደግሞ ማርኬታችን ሄዶ ከዚህ አታልፍም ብሎ ተቋቁሞ ማርኬትን ወደ ታች ፑሽ ያደረገው ኤሪያ ሬዚስታንስ ብለን እንጠራዋለን ማለት ነው። so the more we go አንድ ነገር ልንገራችሁ ይሄን ነገር እንዳደረሱ ከዚህ በፊት ብያቸዋለሁ ስለ ሰፖርት እና ሬዚስታንስ ሌቭል ከማውራቴ በፊት ስለ ፕራይስ አክሽን ባወራን ሰዓት whatever አሁን በጽፉ ደስ ይለኛል። ምክንያቱም whatever happens in the past will happen in the future ይሄን ነገር ስሙ whatever happened in the past will happen in the future ያ ማለት ምንድነው ፓስት ላይ happen ያደረጉ ነገሮች ፊውቸር ላይ happen ያደርጋሉ። it doesn't mean ፕራይሱ ላይ ሆነ ይችላል ማለት ግዴታ ማርኬታችን ተመልሶ ከ11 ላይ መግባት ላይ ተጠበቅበት ወይ ኬት መግባት አይተጠበቅበት ይችላል። but as a price እና የማርኬት ሙቭመንት whatever happen in the future past happen in the future ስለዚህ ሂስትሪ እኛ ፕራይስ ላይ ምንድነው ሂስትሪ repeating itself ብለን ስለሆነ ማርኬት ላይ መንገባው we have to understand every market movements before ወደ ሌላ ነገር ከመሻገራችን በፊት ማለት ነው። so let's go and dig እቺን ኤሪያ አሁን ማከብባትን ኤሪያ ያንተ ኮንዶሚኒየም ነች ብላ አስባል። this area let's take about this right እቺ ያንተ አንዷ ከዚህ በፊት ያሉት ሌላ ኮንዶሚኒየሞች ናቸው እነዚህ ኮንዶሚኒየሞች ናቸው ብላ ያዛቸው። ኦኬ ይሄን ያለ እንደዚህ አይነት ነገር ካለን ማርኬታችንም it works the same way እኔ በቤት አድርጌ ማስረዳበት አንደኛ ሪዝን ምንድነው I want you guys know similar የሆነ ነገሮችን አይምሯችሁ የሳላችሁ ቀለል አድርጋችሁ እንድትረዱት ነው። የመጀመሪያ አራተኛ ፍሎር ላይ ከደረስክ በኋላ መጨረሻ ላይ ስትደርስ አምስተኛ የለውም አይደል? አምስተኛ የለውም። ከዛ በታች ወደ ታች ነው እንጂ ወደ ላይ መሄድ የለም። ይሄን ኤሪያ ለምንድነው የመረጥኩበትና በኮንዶሚኒየም ወይም ደግሞ በእናንተ ቤት የጠራውበት ምክንያት it's the simplest way to understand ማርኬት ላይ ሄዶ በስነ ስርዓት ጣሪያ ሆኖ ለእናንተ ከዚህ አትለፉ ብሎ የፈርስት ፍሎር ሜቢ በተለያየ አንዳንድ ህንጻዎች የተለያየ እንትን አላቸው የተለያየ ቦታ ምንድነው የሚባለው ደረጃ አላቸው። በደረጃ ወጥተህ ስትሄድ በዛም በኩል በዚህም በኩል ሄዶ ከላይ አትውጣ ያለው የመጨረሻ ፍሎር እንደማለት ብለ በኤግዛምፕል ያዘው ጭንቅላት ላይ ሜጀር ተብሎ ያልኳችሁ ደግሞ ምንድነው እነዚህ በጣም ሙቭመንት ያላቸው ማለት አሁን እቺን ካልኩሌት ማድረጊያው ብለሽ ብያችኋለሁ። ካልኩሌት ሜጀርመንቷን ከነካችኋት በኋላ ማርኬታችን ከ200 ፒፕስ በላይ አሁን ስቲል ዊክሊ ላይ ስላለን እንደዚህ በመናሰምርበት ሰዓት በብዙ 30,000 ምናምን ነው የሚታየን። ስለዚህ እቺ ነገር እዚች ጋር እቺ የምታዩት ቁጥር ፒፕስ በተብላ ትጠራለች። ይሄ ማለት 35,000 ምናምን ማለት 3500 ፒፕስ ማለት በጎልድ ሲሆን በሌሎቹ ሲሆን እሱን እንመጣለን። ይሄ ማለት ከዴሲማል ቁጥር በታች ያሉት ለምሳሌ 20300 አለ። ከዚህ በኋላ ያሉትን ቁጥሮች ካልኩሌት በማድረግ ታገኙታላችሁ ፒፕሱን ማለት ነው። more we come inside more clear ይሆናልና ማርኬታችንን በደንብ እያየነው በመጣን ቁጥር ሜጀር እና ሰፖርት እና ሬዚስታንስ የሚሉትን ነገሮች የማየት ቻንሳችን እየሰፋ ይመጣል ማለት ነው። let's go to a daily time frame now daily time frame በመጣን ሰዓት እቺኛዋን ኤሪያ ወስደናል። ሌላ ሜጀር አለች። ከዛ ደግሞ ምን አይነት ነገሮች አሉ? ሌሎች ደግሞ ማርኬትን ምንድነው ብለናል? ማርኬት አንድ ነገር ነክቶ ወደ ላይ ከሄደ ያቺ ኤሪያ ምንድነው የምትባለው? ሰፖርት ትባላለች። አንድ ቦታ ደግሞ ወደ ታች ከሄደ ያቺ ኤሪያ ምን ትባላለች? ሬዚስታንስ ትባላለች። እንዳትረሱ ፕራይስ is all about price action is all about price እና price act ያደረገባቸው ኤሪያዎች ናቸው። that's why so major ይሄ ስለ ሰፖርት እና ሬዚስታንስ ያወራናቸው ነገሮች እድሜ ልካችሁን ትሬድ እስክታቆሙ ድረስ ይከተላችኋል። ስለዚህ መቼም መርሳት የሌለባችሁ ነገሮች ናቸው። በደንብ አርጋችሁ አሁን የሆነች ነገር አስምር ያለው ድጋሚ አሁንም ማርኬት ነክቶ የደባቸውና ነክቶ የተመለሰባቸውን ኤሪያዎች አስምር ያለው። ስለዚህ እሱን ደግሞ እንመጣለን ማለት ነው። so now this is the thing እስካሁን major support and major resistance ብለን ከጠራ ነው ያንን ነገር
አሁን ደግሞ የምናየው minor support and minor resistance so እስካሁን ያለነው ማርኬታችን ከ200 ፒፕስ በላይ ማርኬትን ፑሽ ያደረገው ነገሮችን ባየን ሰዓት ልክ ወደ ዝቅ ያለን በመንመጣ ሰዓት ደግሞ ከዛ በታች ያሉትን ምንድነው ምንላቸው ከነሱ በታች ያሉ ማርኬቶች ምንድነው ሙቭመንታቸው ምንድነው ጥቅማቸው የሚሉትን ነገሮች እናያለን so እስካሁን አንዱን ኮንዶሚኒየም እንግዲህ ከላይ እስከታች አይተናል let's go and see this areas right now the more we go ማርኬታችንን የነኩ የተመለሱበት ኤሪያ ወይም ደግሞ ማርኬትን ነክተው ወደ ላይ እስከሄዱ ድረስ ያን ኤሪያ ሰፖርት ብለን ከጠራ ነው ልክ ደግሞ ሄዶ ማርኬትን ሄዶ ደግሞ ነካ አድርገው ወደ ታች የሚሄዱበትን ኤሪያ ሬዚስታንስ ካለን ሃይሊ ታይም ፍሬም ላይ ደግሞ በደንብ ደግሞ ካልኩሌት ባረግናቸው ሰዓት የምናያቸው ሜጀር ካልናቸው now ሜጀርስ ካለ ደግሞ ማይነር ሰፖርት ኤንድ ሬዚስታንስ ሌቭሎች አሉ ማለት ነው ማይነር ሬዚስታንስ ቀደም እስከ 200 ፒፕስ በላይ ካለን እነዚህ ዴታችንን ከ200 ፒፕስ በታች ሙቭ ያደርጉ ወይም ደግሞ እዛ ቦታ ላይ በስነ ስርዓት ማርኬት ማተር እንዲያደርግ ያደረገባቸው ኤሪያዎች አሉ በደንብ ስሙ እንደዚህ ብናሰምራት እቺ ቦታ እቺ ትንሽ ማርኬትን ትንሽ ሙቭ ያደርጋቸው ኤሪያዎች ማይነር አርብለን እንጠራቸዋለን ማለት ነው so ማርኬትን ከነዚህ በታች ማርኬትን ሙቭ ያደርጓቸው ያላቸው ኤሪያዎችን ማይነር ሬዚስታንስ ብለን እንጠራቸዋለን ጋይስ ስለ ሰፖርት እና ሬዚስታንስ ባህሪዎች በደንብ ባስረዳዋችሁ ቁጥር እነዚህ ነገሮች ዘላለማችሁን የተከተሏችሁ ስለሚመጡ ከስትራክቸር ጋር ከምን ጋር የሆኑ ስለሚመጡ ነገሮችን በደንብ ማየት ስላለባችሁ ነው እናንተ ቤት ቅድም በዛ ውስጥ ገትቻለሁ ብያችኋለሁ በተኛ ፍሎር ላይ ኮነ ያለሽው አንቺ ውስጥ ያለው ማርኬት ሙቭመንት ከዛ ውስጥ ያላችሁ ሙቭመንት እናንተ ምንድነው የምትባሉት ማለት ነው ማይነር ሰፖርት እና ማይነር ሬዚስታንስ ማይነር ሰፖርት የምትሆኑት ለማን ነው አራተኛ ፍሎር ላይ ላሉት ናቸው ማለት ነው ገብቷል ገብቷል አይደል ለማለት የፈለኩ ላይ ላሉት እናንተ ሌላ ሰፖርት ናችሁ ማለት ነው አዎ ስለዚህ ማለት እናንተ ሙቭመንት የናንተ መኖር እዛ ላይ ሌላ ሰፖርት እና ሬዚስታንስ ቢልድ እንዲሆን ስላደረገው ማለት that's the main thing you guys need to understand these things happen again and again and again okay so ይሄ ነገር ከገባችሁ እስካሁን ያለው ነገሮች የቱ ጋር ማርኬትን እንደሚያንቀሳቅስ ማርኬት ለማን ሰፖርት እንደሆነ ለምን ሰፖርት ማይነስ ትንሽ ትዬ ሰፖርት ኖረ ለምን ከተባለ there is reason እነዚህ ነገሮች የምናይበት the first thing ቀደም ምን ብያችኋለሁ ፕራይስ አክሽን ፕራይስ ላይ ማተር የሚያደርጉ ነገሮች ናቸው ምናየው ብለናል ስለዚህ ሃይሊ ታይም ፍሬም ላይ ዴፊኒትሊ እነዚህ ቦታዎች ማተር ያደርጋሉ ምክንያቱም ማርኬትን በስነ ስርዓት ቆርሶ ወደ ታች የገመሰው ቦታ ስለሆነ ለምን ሎወር ታይም ፍሬም ላይ ስንሄድ ማይነር ሰፖርት እና ሬዚስታንስ ተብለው እንትናሉ እነሱ ነገሮች ማወቅ ስላለብን ማለት ነው the first thing መጻፍ ካለባችሁ ጻፉ መጻፍ ከሌለባችሁ እንተበሉ ለማያዝ እነዚህ ነገሮች የመጀመሪያው ነገር ማርኬትን የሰፖርት ሬዚስታንስ ሌቭሎች አንደኛ ጥቅማቸው ማርኬት ዳይሬክሽን ሄዶ የሚያበቃበትን እና የሚነሳበትን ነገር ያሳያል ይሄ ነገር ነው ይሄን ማርኬት ከዚህ በፊት በሰዓት ማርኬታችን በስንትራት ተቻረገበትና ማርኬትን ፑሽ ያደረገው ኤሪያ ይሄ አይደለ at the same time ደግሞ በስንትራት ቦዲውን ደግሞ በመናስብበት ሰዓት we have this area we cannot have this area so what we have to do we have to go in a lower time frame to clear this higher time frame ላይ ያለን ነገር ኮነ ቦዲው ላይ የምናሰምረው is totally wrong ለምንድነው we have to see what's really happened on the market አሁን ለምሳሌ አሁን we ኮና ያየናትን ፓርት ዲፕ ሄደን መግባት ስላለበት ማለት ነው ኔክስት ለቮሊዩም አናላይሲስ በምናይ ሰዓት ለምን እንደሆነ እነዚህ አይነት ነገሮች happen ያደርጉት እናያለን ግን lower time frame ላይ ሲሆን use for better confirmation try to use a body ምክንያቱም ምንድነው ማርኬት ስትራክቸርን ሞር ክላስ የማርኬት ስትራክቸርን ስናይ ለምን ቦዲው ላይ ስትራክቸር ምናከብረው የሚል ነገር ሊያምታታችሁ ስለሚትሉ try to use the body the strong lower time frame ላይ higher time frame ላይ እነዚህ ዊኮቹን ታታ ይለው ምክንያቱም the more deeper we go the more things happen